ሰላም እንዴት ናችሁ? ዛሬ እንግዲህ በጠዋት የበቀል መንገዴን ጀምሬያለሁ። እጅሽን ስጪ። ምን ያህል ብትወደኝ ነው እጄን የምትስመኝ? ትጠራጠሪያለሽ እንዴ? ደግሞ የምወደውን ሰው ብቻ እንዴ? ከንፈርሽ ላይ ምንድነው? ቻፕስቲክ ነው መሰለኝ። ቆይ ከጠዋት ጀምሮ እንዴት አላየኸኝም? አላየሁትማ። እንዴት አላየኸውም? ተረጋጊ እንጂ የሚያናድድ ነገር ሆኖ። ለምን አያናድም? ሲጀመር ትኩረት አትሰጠኝም። የራስሽ ጉዳይ። ከሱም ብዙ የራስ ጉዳይ ይላል እንዴ? ሲጀመር አይወደኝም እኮ አውቄዋለሁ። ቢመቻ መላችን እንዳየሁት ብታቅ ኖሮማ አንገቴን አንቃ ነበር የሚገል። አይወደኝም ነው ያልኩት ለኔ ብሎ ቤተሰቦቹን ጓደኞቹን ትቶ የኔ ጌታ። ምን ልትለኝ ነበር? ምንም፣ ቅድም ነበር ማየት የነበረብኝ። የኔ ጥፋት ነው፣ ይቅርታ። አይ እኔ ራሱ እኮ ብታየው ኖሮ ዝም እንደማትለኝ ያወቁኝ ማኩረፌ። በቃ አልፏል። እንኳን ስንት ችግር አልፈናል። ሁሉም ያልፋል። የኔ በቀል ግን መቼም አያልፍ። ሁላችሁም ሴቶች የእጃችሁን ታገኛላችሁ። እንዴ ቃል አሁን ራሷ ነች። ቃልዬ በጣም ነው ማደግሽ። ካላስቸገርኩሽ አንድ ፎቶ እንነሳ? ኦኬ ይቻላል። ብዙ ነገር አይቷል፣ ብዙ ነገር አይቷል። ቢቀር በነበር አባ አንዴ ፎቶ ታነሳ። ፖርትሬት አድርገው። እሺ አመሰግናለሁ። ቀጥይበት ደግሞ። እሺ እኔ የምልሽ እኔም ቲክቶክ ምናምን ልጀምር እንዴ? ካዋጣኝ ምናልባት። እንዳትሞክረው፣ ምንም ጥቅም የለው። ትርፉ የሰው ብዛትና የሰው ጋጋታ ነው። አታየኝም? ምን ነፃነቴን አጥቼ። እናንተ ታዋቂ ሰዎች ስትባሉ ከትርፉ ይልቅ ኪሳራውን ከጥቅሙ ይልቅ ጉዳቱን ነው የምትናገሩት። ታውራው ሰሚኛለሽ? እውቅና ከእውቀት ጋር ሲሆን ነው የሚያምረው። እውቀት ስታካፊ ይጨምራል፣ ስትደብቂው ደግሞ ይጠፋል። ያማሃል እንዴ? አንተ ነህ ለኔ ስለ እውቅና የምትነግረኝ? በሽተኛ። ይኸውልሽ ምንድነው? አንድ ሻማ ሌላ ሻማን ስላበራች ብርሃኗ ይጠፋል ማለት አይደል? እውቀትም ማለት እንደዛ ነው። እሺ ሆኜ ለዛ እባክህ። ይኸውላችሁ ለዩቲዩብ ቪዲዮ ፕራንክ መስራት አስቤያለሁ። ምን ፕራንክ? ላገኛት እየሄድኩ ነው። ማንም ፕራንክ ልታረግ? ሳሚ ነው። ሳሚ ምን ብለሽ? እስከ መቼ ፈርቼ? አፈቅርሃለሁ ብዬ ነዋ። እንካ አንተ ይሄን ያዝ፣ አንተ ደግሞ ይሄን ያዝ። ከዛ አንተ ዛጋ አንተ ዛጋ ሁኑ። እሺ ቶሎ በሉ። መጥቷል። ሳሚዬ ለምን መሰለህ የጠራሁት? እኔ ምን አውቃለሁ? ምን መሰለህ ሳሚዬ፣ ፈራሁ። አትፍሪ። ምንድነው? ንገሪኝ ሳሚዬ። ካየው ቀን ጀምሮ ልቤ ውስጥ ገብተሃል። ተመስገን። ሰማችሁልኝ? ሳልቀድማት ቀደመች። አፈቅርሃለሁ አለችኝ እኮ። ሳሚ አረ ቁጭ በል። አረ በእናትህ ፕራንክ ነው። ቁጭ በል እንዴ! ፕራንክ ነው። ቁጭ በል ሚኩ። ቴዲ ና አንተ። ፕራንክ ነው እንዴ አንተ ጓደኛችን ያዝናናራል እንዴ ሻሩክ ካን መች እንዳንተ ያፈቅራል? ተነሰነሰ እኮ ካፌ ላይ እንኳን ተሳታችሁ። አይ ወንድም ያይዘኝ። እንዴ ሳሚ ወዴት ነው? ቀልድ አታርፊም እንዴ? ቢገባችሁ ስሜቴ ላይ ነው የቀለዳችሁት። እናንተ ይሁዳ ናችሁ። ይሁዳ ክርስቶስን የሸጠው በገንዘብ ነበር። እናንተ ግን እሷ በሰጠቻችሁ ብጣሽ ሳንቲም ነው ጓደኝነታችንን የሸጣችሁት።
በጣም ሲበዛ ትንሽ ናችሁ። Famiglia,